እሺ ሃይ እንዴት ነሽ? አለን መስገነው ሰላም ነው አለሁልሽ። ማን ነበረ ስምሽ እየጠፋብኝ ተቸገረ። ሰላም እንዴት ነሽ? አለሁልሽ። ሰላም ነው አለሁልሽ። ሁሉ ሰላም እኔ ያው እንግዲህ በስልክ ያወራሽኝ አንዳንድ ነገሮች አሉ። ያው እኔም ፈልጌሽ ነው የመጣሽው። አንቺም ደግሞ ያው አጋጣሚ ሆኖ ተገጣጠመ። ፈላጊና ፈላጊያ በጣም እኔ በጣም ነበር ስፈልግ የነበረው እውነት እግዚአብሔር ያው የሰው ልጅ መገናኛ አይታወቅም። ጉዳይ ትንሽ ነገር ያለው ጀስት በስልክ ትንሽ ነገር አውርተሽኛል። ያው በደንብ አሁን ደግሞ እዚህ ጋር ያው ካሜራ መቼስ እንዳለ ታውቂያለሽ፣ ስራዬን ታውቂያለሽ። ምንም ታውቃለህ። ለዛ ነው ያው ጉዳዩ በእንትን ዙሪያ እኔ ያንተን ቪዲዮ በጣም ነው እኔም ሲሰርም በጣም ቪዲዮ እናያለን። ኦኬ አብራችሁ ታዩ ነበር? ቁጭ ብለን እናያለን። እያንዳንዱ የወጣው ቪዲዮ በቃ ለሰሞኑ የምትለቃቸው ቪዲዮዎች ደግሞ እኔ አላቅም የሆነ የሴተኛ ዳሪዎች አይቻለሁ። ሁሉንም የእያንዳንዱ ቪዲዮ ነው የማየው እና እሱ ሳይው ደግሞ ሞር አንተ ጋር መምጣት እንዳለብኝ ውስጤ እንትን አለኝ በቃ እና አንቺን ከዛ ህይወት መውጣት እንዳለብሽ በቃ ህይወቴ ጀስት መቀየር እንዳለብኝ አሰብኩኝ። አሁን ያለሁበት ህይወት አሁን የምታየኝ አልነበርኩም ድሮ፣ አሁን እንደምታየኝ አልነበርኩም። ምን አይነት ህይወት ነበርሽ ከዚህ በፊት? እኔና እህት አለችኝ። መንታ አለች። ኦኬ እኔና ፋሚሊ አባትና እናቶች ጀስት ድሮ ነው ልጆቹ ናቸው ያረፉት። ከአክስታችን ጋር ነበርን ምናምን በጣም ብዙ መከራ ብዬ ብገልጽልህ ራሱ ይሄንን ባንለውም ከአክስታችን ጋር ነበር የምንኖረው ሁለታችንም እና ጀስት እያደግን ስንሄድ ስራ መስራት ማናቅን ምንም የምናውቀው ነገር የለም። ቁጭ ብለን ስንውል ምናምን ሆነ ውጡ አይነት ነገር የለም። ኦኬ አክስታችን ምግብ 3 ቀን ማንበላበት እንትን አለ ማንበላበት በቃ ምንም አይነት ምግብ አንበላም። ተደብቀን የሆነች ነገር ሳትመጣብን በፊት ይሄ ማለት ደግሞ ውጡልኝ ነው በቃ እና እንደዛ ስታስቸግረን ምናምን አክስታችሁ ነች ምግብ እንደሌለ የምትነግራችሁ ምናምን። የራሳችን አክስት እሺ የእናታችን የአባት የእናታቷ የእናታችን በአባትና በእናት ነው የሚገናኙት አክስታችን ናት። ኦኬ እና ምግብ የለም ትለናለች። ከምግብ በቃ ብዙ ነገር የሆነ ውጡልኝ አይነት ነገር ነው በቃ ታሰቃያችኋለች እና ሰው ደግሞ አንዴ ውጡልኝ ሲል ነው እንጂ የሚሻለው እንደዚህ አሽሙር ትናገራለች ምናምንና በጣም ነው የሚያስጠላው። ከዛ ወጣን እኔና እህቴ መንታታለችን ብያለሁ። ወተን የራሳችን ትንሽ ቤት ተከራይተን እየኖርን ነበር ከሲስተሬ ጋር። እና ማለት እንዴት ግን ያን እንዴት ተቋቋማችሁት? ማለት ለመከራየት እንድትበቁ ምን አደረጋችሁ? በቃ መሄጃም አልነበረንም ምናምን። ያቺ ማናት ጸዲ ነው ስሟ አቲ ባይዘው እና በቃ ደፋር ናት፣ እንደኔ አይደለችም። በጣም ደፋር ናት እና እሷ ናት እንደው የሚያደፋፈረችን። ለምን አንወጣም እኮ እንዴት ብለን እንኖራለን ምንም ነገር ቢመጣ እንኖራለን ምናምን ብላ እሷ ናት ከዛ ቤት ያወጣች እንጂ እኔ ፈሪ ነበር የዛን ሰዓት እንደምታየኝ አይደለም።